አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን እህት ወንድሞች ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ ውዶችዬ። እንዲህ በአዲስ ዩቱብ ቻናል ነው የመጣሁት። በእርግጥ የተወሰነ የሰራሁበት እንትን ነበረ ማለት ሌላ ዩቱብ አካውንት ነበረኝ እና አከፋፈቱ ልክ አልነበርኩም እና ያንን ትቼ በዚህ መጥቻለሁ ማለት ነው ውዶችዬ። ያው የምታውቁኝ እንግዲህ በዚህ ሰብስክራይብ አድርጉኝ ማለት ነው እና አበረታቱኝ ውዶችዬ። ላይክ ሰብስክራይብ እያደረጋችሁ እርስ በራሳችን እንደግ ማለት ነው ቅመሞችዬ። እኛ እንግዲህ ኢትዮጵያ እንዳሉት ዩቱበሮች በእንትኑ ላይ በየመዝናኛው ቦታ በየእንትኑ ላይ እየሄድን አይደለም፣ በክላሳችን ውስጥ እየሆን ነው፣ በመዳም ኩሽና ውስጥ እየሆን ነው የምንቀርጽላችሁና እሱን ደግሞ የምናደርገው እኛ ፈልገ ነው ሳይሆን እንግዲህ ሰርተን ለመለወጥ ስንል ነው አይደለም። ስለዚህ ምንም ችግር የለውም ማለት ነው ውዶችዬ እና አበረታቱኝ። እውነት ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ። እኔ ደግሞ እህታችሁ እንደዚህ ስላችሁ ዝም ብዬ በባዶ አይደለም ማደክማችሁ፣ ትንሽ ነገር ለእናንተ እላችኋለሁ ማለት ነው። እና ዛሬ ትንሽ ግጥም አለች ለእናንተ የምትሆን ለመዳም ቅመሞች ማለት ነው። እና ትንሽ ያው እንግዲህ ድምፄ አላቅም ለግጥም ይሁን አይሁን አላቅም፣ ግን ትንሽ ላንብብላችሁ አይደለም። የስደት እህቴ ይላል የግጥሜ ርዕስ። ትንሽ ግጥም የምትጥም ለመዳም ቅመሞች ደቂቃ ብቻ ናት ምንም የማትሰለች። ስሙኝ እህቶቼ በስደት ያላችሁ የእህትነት ትንሽ ልምከራችሁ። አድምጭኝ እህቴ ሌቱንም ቀኑንም ሰለቸኝ የማትይ ኑሮን ለማሸነፍ ደፋ ቀና የምትይ ምሽቱን ሳታውቂው ንጋቱ ይደርሳል፣ ንጋቱን ሳታውቂው ምሽቱ ይደርሳል። የሰው ሀገር ኑሮ እድሜን ይቀንሳል፣ ጊዜ ልጅነትሽን ናፍቆትሽን ፍቅርሽን ሁሉን ይነጥቅሻል። ስደት መከራ ነው መቼ ልብ ያደርሳል፣ ዛሬ ስላለሽ ነው ስምሽ የሚበዛው። ወንድም እህቴ እናትም ልጅዬ አባትም ልጅዬ ባልሽም ውድዬ ጥላትሽም አንቺዬ። እውነቴን ልንገርሽ አድምጭኝ እህቴ ሁሉን ተጠቃሚ ጊዜ በአግባቡ ወንድም ቤተሰቤ ማለት ሽንተይና ለራስሽ እወቂ። ጊዜ ታክሲ አይደለም አይጠብቅም ቁሞ ይላል የግጥሜ ርዕስ ማለት ነው ውዶቼ። እና ምን ልላችሁ ፈልጌ ነው ይሄን ግጥም የጻፍኩላችሁ ማለት ነው። ወላሂ እንትን እኛ የመዳም ቅመሞች ከሀገራችን ላይ ስንወጣ 2 ዓመት ብለን አይደል የምንመጣው። እንኳን 2 ዓመት ይቅርና ግን እዚህ ከመጣ በኋላ የምሬን ነው አንዳንዶቹ 10 ዓመት 13 ዓመት የምር በጣም ብዙ ልጆች እንደዛ ሲያወሩ ስሰማቸው እንዲህ ምን ያህል ችለውት ነው ላለውኝ እውነት። እና እንደዛ የሚሆንበት አለ እና በቃ የቤተሰብ ነገር ቤተሰብ አታግዙ አይደለም አግዙ፣ ነገር ግን ጊዜያችንን በአግባብ እንጠቀምበት። ወላሂ ጊዜያችን እዚህ ጋር ቁሞ አይጠብቀንም። የሴት ልጅ እድሜ ደግሞ ከሄደ ሄደ ነው እና ውዶችዬ በአግባቡ እንጠቀም ጊዜያችንን፣ አላማችንን አንርሳ። ለከሊት ለከሌ እንደዛ እንደዚህ እያልን አናባክን ብራችንን። እዚህ ጋር ስንት ሆነን ነው የምናመጣው? ወላሂ ስንቶቻቸው አሉ አልሐምዱሊላህ ወላሂ ማለት እንደዚህ ራሱ እንትን ማለት የማይችሉ አሉ፣ ነፃነት የሌላቸው ስልካቸውን መያዝ የማይችሉ። እኛ ማለት ኧረ ቢስሚላ እኔ እንጃ። የመዳም ቅመም ስንባል ግን እኔ የምር ስገባበት ነው ያወቅኩት። ኢትዮጵያ እያለሁኝ በቃ ሲያወሩ ምናምን ስሰማቸው እንዴ እላለሁኝ እውነት እንዴ እንደዚህም አለ እንዴ ምናምን እላለሁኝ እና አይመስለኝም ነበረ። አሁን ላይ ግን መጥቼ እንደዛ ታገኘሁት በኋላ ነው። እና ውዶችዬ ጊዜያችንን በአግባቡ እንጠቀም እላችኋለሁኝ። እና ያው ኮሜንት ሴክሽን ላይ ደግሞ ሀሳብ አስተያየታችሁን አስቀምጡልኝ ማለት ነው። የኔ ውዶች እወዳችኋለሁኝ። በያላችሁበት ሰላማችሁ ብዝት ይበልልኝ ማለት ነው። እና ግጥሜ ደግሞ ከተመቻችሁ ገጥምላችኋለሁ እና እንትን በሉልኝ ማለት ነው። ኮሜንት አስተያየታችሁን እንግዲህ በሀሳባችሁ የተሰማችሁን ስሜት ግለጹልኝ ማለት ነው። በርቱልኝ፣ ጠንክሩልኝ። እኔ እህታችሁ ኢክራም ወዳችኋለሁ ማለት ነው።